አንተ ኪነ ጥበብን አታውቅም። አንተ ደደብ ነህ። ኪነ ጥበብ ገባ እኔን አድምታኛል። ውስጤን አድምታለች። ኧረ ውስጤን አድምታኛል። ልቅልቅ ያለ እኔ ደግሞ ሰንጅ ተደከ ወንዶች በዚህ ሴቶች በዚህ በኩል ህፃናቶች ወዲያ በኩል ትሆኑና አንድ ላይ ሆናችሁ እያንዳንዳችሁ ስማችሁ ሲጠራ ትገባላችሁ በወረፋ አዲና ሽርሽር ቢራሽ ሻተ ሽሪ አዲና ሽርሽር ሱማራ ሽሪ አዲና ሽርሽር ገሩኩማ ሲንቶ ሽሪ አንቺ ቆመሽ እዚህ ምን ታረጊያለሽ? መቼ ግቢ አልተባልሽም እንዴ? መቼ አልከኝ? ነይ ግቢ። ስለ ከፍተኛ ስለ ወረዳ ስለ አውራጃ ስለ ክልል በጤናው ዙሪያ ደግሞ ስትሄድ ስለ ወባ ስለ አገር ፖለቲከኛ ነው እንደሌላው ዝም ብዬ ስለ ብሔር ብሔረሰቦች ዘፍኜ ወይ መሬት እንዳይሰጠኝ ሁሉም ሰው ወስዶ ይሄን ገራይ ይምሰል ያሳሰበኝ መሬት ጉዳይ ዘፈኝ መሬት ላይ መሬት ሁሉ አንተ ዘበለ ስለ ፍቅር እንደማንኛውም ዘፈኛ እንዴት ውስጥ ልታዝዝ ይገባል። ጥበብ ነው። እኔን አሁን መስፈን ሳይሆን ጥበብ ውስጥ ያለው የኪነ ጥበብ ያስተውቁ ነው። ቦጭን እየለካል አለ አሹራ ጥበብ እግሬ ላይ ወጣ። ምን አለ ምን ይነቀል ይደግ እኔ ራስ ተወጣጣኝ ዲዘርት ነው በራለ በዛ አጥቶ እንደነበር ምን አጀባው በራለ ደስ እኔ ምን ያ በቃ ከቢሮ ሰው 10,000 ብር አስቀምጬላችኋለሁ። ለምን ላንተ ዳና ትኩት ከፎ እኔም እኛም ከፍቶናል ለኒስ 2009 ታድላችሁ አሁን እዛ ሶፋ ላይ ደግሞ እጅት ለቅ ቲክቶከሮችንም እንደዚህ ዘጋፍ ታረግልኝ አሬ ይመቸኛል ማረኝ እናንተ እነ ስቲፎ እነ ምናምን እንዴ ይቅርታ አድርግልኝ። አዶናይንም እንደዛ በዘግልኝ ደስ ይለኛል። አዶናይን ደግሞ እንዳትናገር ይኸውልህ ምንም እንደማንኛውም ሰው ዘፈን ግን ዘፈኑ እቺ ከዚህ ከብዙ ይሰርታል ላፍቱ ቁጭ ወይ በጣም አዎ ድፍረት ያበላል ድመት ይባል ይላል። በሌላ ነው እንዴ የምትበረች ማንኛውም ኢትዮጵያዊ ዘፋኛል እንዴ ማንኛውም ቲክቶከር መካኒ እሱ ነው ስራ አዎ ሲዲዮ ነው ወሬ ክፈል ፍልፈል አንተ ግን አይደብር እቺ በቃ ትሬንድ ከምትጣለ እስቲ መጀመሪያ እዳህን ክፈል። እኔ እኮ ብሩን የሰጠው ለቤት ክራይ እንድከፍልበት እንጂ ለሴተኛ ዳር እንድታወጣበት አይደለም። እና እሰጥሃለሁ 200 ብር እኮ ነው እንዴ አባረታ ስለሰለ እንዴ ዘማኔ እኮ ታማኝ ነኝ። የታመነ ሰው ብር ተበድሮ በቃ ቁጥር አድርጎ እጥፍ አድርጎ የሚመልስ ማለት ነው።
ብሬን አምጣ ብያለሁ። ብሬን አምጣ። ቆይ አንተ ትናንትና ገንዘብ ይዘህ ወጣ አልነበር እንዴ? ቆይ በቃ አንተ እንደ ዝንጀሮ ኪስ የለም ባገኘው ገንዘብ በቃ እኔ እኮ ገንዘብ አለኝ ትላለህ። በቃ ኧረ ብር ይዘህ ከወጣ የታረከው መቼም ጾም ገብቷል። እንዴት ጾም? በጾም ነው የባሰበት እኮ። እኔማ በቃ የምተኛበት 24 ሰዓት ማዲያ ብሎ በቃ አሁን እኮ ምሰማ መስሎኝ ጆሮ እኮ አይሰማም። ጾሙን ተውከው እንዴ? እኔ እስከ 11 ምናምን ያው ጾማለሁ። እንዴ እስከ 11 እና ላይ የሚንጫጫው የጾም በየአይነቱ ናቸው፣ ሰጎ ናቸው፣ ተቃሚኖ ናቸው። የጾም በየአይነት ናቸው፣ ስልስ ናቸው። አንድ ነገር ልንገርህ፣ እኔ ከዚህ ከስራ ስወጣ ሰይጣን እኔ ጋር ስራ ይገባል። እኔ አልፈልግም ዝሙት። ለምን በቃኝ ስል ሰይጣን ምን እንደሚለኝ ታውቃለህ? ይኸውልህ ታማኝ፣ ራስህን ለመቅጣት በኮንዶም እኮ ነው ለመቅጣት። ይሄ ማለት ነፍስህን ምን ያክል እንደበደልካት ያሳያል ይለኛል። በቃ አልችልም። ደደብ ያንተ ድብ እናጠርሰው። ደደብ ያንተ ድብ እናጠርሰው። ደደብ ምንድን ነው? አክቲንግ በቃ እንትን ነው ማረም ይችላል። እናቴ የቤት ልጅ የኛ መሰል አይ ቲንክ አገጠጠ። ይሄ አገጠጠ ምንድን ነው? ይሄ የቤት ልጅ አይደለም። እኛ ጋር ባል ደግሞ በወር 357 ብር ነው የምናስከፍለው። 357 ቦርጫራታ እንትን ልጅ ቤት ባገባ እንደ ልም ላይ ተፋልኝ እንደንጀ ነው ለዘ እናቱን ከዚህ ተጫጨቁ ነው እናቱ። እኔ ማግባት አልፈልግም። አንዲስ ቢል ከሰከሱትን አንተ እየተከሰከሱ አንፈልግም ቢል እኔ ከምንም የለበት ጫጫታ አይመቸኝም። ሴት ምናምን አላማ አለኝ። አላማ ይንቺ አመሰግናለሁ። ጓደኛ ነው የሚያውቀው ሁሉ ነገር የሚባለው ነገር አሁን ነው የገባኝ። ጓደኛ መስጠት ነው ይባላል። አንተ ግን ጓደኛ አይደለም። በቀን ይቻላል። በቀን 35 ምን እሱ ኖርማል ይቀበል ነው። ግን በዚህ ቱታ መስራት ይቻላል? ለሱ አይቻልም። ምን ነው ቱታ ታውቃለህ እንዴ? እኛ ጋር የስፖርት ልብስ ቱታም ጫማም እንሸጣለን። እንዴ ማለት ነው በቡታታ ያው ግጥም እንደምንጽፈው ሁሉ ማለት ነው። እና ይገርምሻል ኢትዮጵያን አይደል ላይ እስከ 3ኛው ዙር ሰርጸ ተሳክቶላል። የሺ ራሷ ይሄን ሙዚቃ አንተ ዘፈን አይኔን ጨፍኔ የሰማሁት ላይ እኔ ራሴ ካሜራ ባል እኔ ዘፈን ሲያለኝ ባይኔ በብረቱ አይቻል። ግን ይገርምሻል ህዝብ 800 በሚባለው ቁጥር በስሜስ አንድ ነጥብ ሚሊዮን 500 በቃ ከዛ በላይ የሚሆን ሰው በርታ ጠንክ 100 ሚሊዮን ዘፋኝ መቼም እንደገና አይችልም። አንተ ይሄን የመሰለ ድምጽ ይዘህ ያንተ የድምጽ ከለር እኮ ከአፍሪካ ህብረት ባንዲራ ጋር ይመሳሰላል። አፍሪካዊ ይዘት አለው። እሺ ደም ቶሎ ታይዘፍነልን ከሆነ ከውጪ ዘፋኝ ጋር ማን ነበር ስሙ መሰለሽ? 50 ሴንት አፌራ ይልኳል። አዎ ከቢል ጌት ጋር ወይ በጣም የሚፈልገው ስሜት የሚገፋፋኝ እንደዚህ በጣም ብዙ ህዝብ ተሰበሰበበት ማለት ነው። ምን ነበር ይባላል? ብዙ ህዝብ ተሰበሰበበት በኮንሰርት አዎ ከሱ ሰውዬ ዲስኮ ፈረሰኛው ጎል ከሰውዬ ጋር እንደሚመጣጠን እርግጥ ግን ከቤተሰቦች ዘፋኝ የሆነ ሰው አለ እንዴ? ዘርማን ዘራችን ስል እናቴ እንደነገረችኝ እንደውም የአክስቴ ልጅ የአክስቴ እናት የእናቴ እናት ያው ጎረቤት ከእኛ ቤት ግድግዳ ጋር የተገናኘ በሙሉ ዘፋኝ ናቸው። እንደውም ቢዮንሴ ራሱ የእኛ የዘር ቅርንጫፍ ነው ይባላል። ቢዮንሴ አሁን ግን ቅርንጫፉ የሰጠኸኝን ዲሞ አዳምጫለሁ። ዲሞ ምንድን ነው? ዲሞ አልባል እንዴ? ዲሞ እንደሱ ማለት ፈልጋለሁ። እና ዲሞ ማለት ምን ማለት? ዲሞ ማለት ማንኛውም ሙዚቀኛ ሙዚቃ ከመስራት በፊት የሚያመጣው ሳምፕል ሲዲ ሳምፕል አውቀዋለሁ። ነው። አንተ ውሽ
Yes. Yes, I'm okay. So, I like your screenplay, but I want to know, why did you write it? What motivated you to write it? I think Lizanya. Right. But that's not good. That's not good. Right. ጥሩ ሰው ነህ። እሺ መቼ ነው የምትጽፈው? እንደሱ አይደለም። እንደዛ አይደለም። ድርሰትህን ወድጄዋለሁ፣ በጣም ቆንጆ ነው። ግን ለምን እንደጻፍከው ማወቅ እፈልጋለሁ እያለ ነው። እና ምንድነው ለመጻፍ ያነሳሳ? ታንክ ዩ ጎድ ያክብርልኝ። ዌልካም ኢትዮጵያ ሚሊኒየም። ኢት ዌልካም ልክ ነኝ ሳሚ? አይ ቲንክ ኦልሬዲ ሰውየው መጥቷል። ዌልካም አለ። ዌልካም እንጂ ፈረስት ሱዳን ሀገር ሆኜ ይህን ድርሰት ራይትንድ ስጽፈው የሱዳን ፒፕል ኖ አማርኛ። ስለዚህ ይህንን ታሪክ ለኢትዮጵያ ሕዝብ ገልብጬ ጽፌ እንዲያዩት ለማድረግ ነው። ይሄው ነው። በቃ አለቀ። አለቀ። ተጨነቀ እኮ ነው። ሬትድ አለ ካምድድ ዌልካምድ። እንግሊዝኛ መማር አለብኝ። እንግሊዝኛ በጣም አስፈላጊ ነገር ነው። ተማር ዲስፔንስ ማለት ይችላል። A4 apple, B4 board, C4 cut. ተምረናል። እስከ 3 ተምረናል። ቀላል ሰው አይደለም። Okay. So when did you write the screenplay? When? እሺ መቼ ነው መጻፍ? መቼ ነው የጻፍከው? ምን አገባ? 10 years ago. 10 years ago. Got that right. Can you act something for me, please? ከፈረንጅ ጋር መቀመጥ አልችልም ይመስለኛል። እኔ ገና ለገና የኢትዮጵያ ሲኒማ ከሆሊውድ ከመጣለች ጋር ተጣምሮ 7 ደረጃ አደረሰው ለማምጣት ታሪክ ለማደስ አይተህ እንግሊዝኛ is my name and Wells Krashenkov Uzi Wells Yeah, that's brilliant. Really good. Oh, Xavier, you're really talented. Yeah. እግዚአብሔር ከፍ ያድርግህ። ምንድን ነው ከአዋሽ ፓርክ ነው እንዴ? እዛ ታውቃለህ? ስትግጥ እዚህ እሰራለሁ እኔ ለሚስቴ። እውነት እኮ አዋሽ ፓርክ ነው የመጣችው። ምን እንዳለ ታውቃለህ? እዛ ስትግጥ እዛ ታውቃታለህ? እንደ ስትግጥ እናቅሻለን እኛ። Xavier, ከፍ ያድርግህ. You're really talented. Yeah, Xavier. ምንድን ነው? ከአዋሽ ፓርክ ነው እንዴ መጣ? እዛ ታውቃታለህ? ስትግጥ ሁሌታችን መጠቀም ሁለተኛ ስልክ አልገዛም አላት። ማን ገዛ? እና ግብዣ ነው። እሱ ግብዣ አይነቅም። ጋብዛው ደላይ በፑታንታ ፑታንታ ያስጠላ ካርታ ስራ ላይ ስራ
መጠኑ ስንት ነው ፍቅራችን ውዴን ጠይቅሽ እስቲ አንቺን ስንት ነው መጠኑ ጥልቀቱ ከተማይነቱ ወደ ሙዚቃ እንድገባ ከገባፉኝ ሰዎች አንዱ 50 ነው። ለእሱ ደግሞ ከእኛ ሀገር ሙዚቃ ጋር ቀይጬ ዘፈን የባህል እሱን አንድ ልጽ እግዚአብሔር ያክብር። ብዙ ዋዜማ አለው። አንድ ብቻ በእንግሊዘኛ ከአማርኛ ጋር ቀላቅዬ እየዘፈንኳት በቅዱስ ያሬድ በቃ ሪሚክስ ብቻ አይዘራራቱ ብቻ ነው። እግዚአብሔር ያክብርልኝ። አስተኝተው ነው ጭራሽ something to me ሳላስበው ቀርቼ አይደለም ቶሚ እውነቴን ነው። አስጀምረው አንተ ይሄን ነገር እንዲህ ማስጀመር እንዳለብኝ እኔ ራሱ አሁን ድረስ አላውቅም። ይችላል ምን ያደርግልኛል? ሲጀምር እንዴ ጭራሽ እየጨመረበት ነው መሰለኝ። ሞተ ወደ ሲባስ ይላል። የመጀመሪያ ነው። አሬ መጨረሻ ነው። የመጨረሻ ስማ 2:60 ደርሰሃል እንዴ? ሳስበው ማታ 2:60 ደርሰሃል። ትናንት 200 ብር አልነበር እንዴ? 2 ተብሎ 3 ተብሎ 4 ተብሎ 5 ይላል። ቆይ ያኔ ነው ሳይንቲፊክ ስማ 2:60 ደርሰሃል። በቃ በዚህ ሁኔታ ከሆነ ፈርዘላል ምን ናት ፈርዘላል ማታ ላስታውሳ ሆነች ጨበሬ ጋር መጣች አይደች አቋት ቡቃደች አንተ ላይ ስማ ከሷ ጋር 2:60 አልበላ 2:60 ሞላ በቃ ማታ ስትበላ ማውቃለባ እምን እንጂ አንተ እምና 2:60 ሞላ እምና ይቀራል አንድ በየአይነቱን አንድ ፓስታ ሂድ አንተ በለኛ ገገማ ግባ ደብል ገገማ ዝም ብለን እንበለው። ምን አይነት ተጋትሮ አሁን ነገር በቃ ይከፈላል እና ስንት ነገር ከፍለህ ትችላለህ አንተ። ኧረ ጨዋታ ልጅቷ ላይ ልትሞችባት ነው። ያንተ ደግሞ እንዴት ትላለህ እንዴ? በስንት መከራ ስንት ቤንዝል በአፍንጫና በአፍ ገብቶ ያጠራቀምከውን ገንዘብ ይዛል እንዳት በቱታ እንዳቀር ጆንዬ 5 ሳንቲም ሳታውጪ 5 ሳንቲም ሳታወጣ ትበላለህ። ግን እየከፈልክ ትበላለህ። እየከፈልክ ትበላለህ። ስማ እውነቴን ነው ጆንሽ 5 ሳታውጪ ቺክን እጅሽ ላይ እንዴት ማስገባት እንዳለብሽ እኔ ያስተምር። እሺ አንተ ለምን ትገዛለህ? እነሱ ካለኝ ሙያ ፍቅር የተነሳ ነው እንጂ ፍቅር ስትል ቤቱ በፍቅር አብሯል። በእናንተ ፍቅር እውነቴን ነው የምላችሁ ሪሊ ወጥ ቤቱ ኧረ እንብላ ሪሊ ወጥ ቤቱ ስለ እናንተ ለፍ ሪሊ ወጥ ቤቱ ስለ እናንተ ሞቲቬሽን ድሮኮ ጀመረ አራውጣው ተበላ የለ እንዴ? አሁን አይከፍትም እኮ በጥርሱ ነው የሚያሳልፈው። ስትሮና የሚያስፈልገው ምንድን ነው አንተ አሁን ድንበር የሚባለው ነገር እንዲህ ከተያየ በቃ የታወቀ ነው። ታውስን ይሄን እንጀራ ያኔ የዋ ዝም ብላ ትበላለች። ጀመር